Addis is beautiful. People should come and visit Addis. It is beautiful at night and it is beautiful during the day. So me and my friends, we call it a city of light. አዲስ አበባ በምሽትም በቀንም ውብ ናት። ሰዎች መተው እንዲጎበኟትም እመክራለሁ። እኔና ባልደረቦቼ የብርሃን ከተማ ብለን ነው የምንጠራት። እኔ ላለፉት 3 ዓመታት አዲስ አበባን አውቃታለሁ። መጀመሪያ ወደ ከተማዋ ስገባና አሁን ያለውን ለውጥ ስመለከት ፍጹም አይገናኝም። ከንቲባዋ ይህንን ትልቅ ስራ በስኬት ስላከናወኑ እንኳን ደስ አሎት ማለት ፈልጋለሁ። ስለ ህፃናት እንክብካቤ እየመከርን ባለንበት በዚህ ወቅት ከተሞችን ስናድስና መልሰን ስናለማ እንዴት መሆን እንዳለበት በጉብኝታችን ተምረናል። ለምሳሌ በከተማዋ 12000 የሚደርሱ የህፃናት መጫወቻዎች እየተገነቡ ነው። የተወሰኑትንም ጎብኝተናል። የአድዋ ሙዚየምን ብንመለከት ከአፍሪካ ህብረት የዓመቱ መሪ ቃል ጋር ምን ማለት እንደሆነ እንረዳለን። ሁሉም አባል ሀገራት ከአዲስ አበባ ብዙ ይማራሉ። ፍላጎቱም እንዳላቸው ተረድቻለሁ። It brings a lot of meaning to the theme of the year of the African Union. Oh wow. This is a wonderful transformation. ይህ በጣም የሚደንቅ ለውጥ ነው። እኔ ከ6 እና 7 ዓመታት በፊት እዚህ ነበርኩ። በየ2 ወር መላለስ ነበር። አሁን ግን ከ6 ዓመት በኋላ ነው የመጣሁት። የአዲስ አበባን ለውጥ ከምነግር በላይ ለማመን ነው የተቸገርኩት። ከተማዋ ሙሉ በሙሉ ተለውጣለች። መንገዶቿ ሰፍተዋል። በየመንገዱ የህዝብ መጸዳጃዎች አሉ። ከተማዋ ንጹህ ሆናለች። መሰረተ ልማቱ አስደናቂ ነው። ያረጁ ህንጻዎች አይታዩም። ነገር ግን ጥንታዊ ህንጻዎች ታድሰው ተጠብቀው አይቻለሁ። በርካታ አዳዲስ ግንባታዎችም አሉ። ሁሉም ነገር አስደናቂ ነው። የከተማው አመራር ለዚህ ውጤታማ ስራ ሊመሰገን ይገባል። I can say your mayorship really needs to be praised and for this transformation of this city of Addis.